ሰላም 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 የተሰማ ላብ ቤተሰቦች በድጋሚ መጥቻለሁ ማለት ነው። ባለፈው በሰራሁት የአስቱ ኮርስ በሚለው በሰራሁት ቪዲዮ ላይ የተለያዩ ጥያቄዎች ነበሩ። በኮሜንት ሴክሽን በጠየቃችሁኝ መሰረት እነዛን ጥያቄዎች ለመመለስ መጥቻለሁ። የነበሩ ጥያቄዎች ምንድናቸው? አስቱ ሶፍትዌር ለመግባት ኮሙሌቲቭ ጂፒኤ ስንት መሆን አለበት? እንዲሁም ደግሞ ፈተናስ አለ ወይ የሚል ጥያቄ ከስር ኮሜንት ሴክሽን ላይ አንብቤ ነበረ። ለዚህ ዩቲዩብ ቻናል አዲስ ስለሆናችሁ ሰዎች እኔ ተሰማ ይባላለሁ። የአዳማ ሳይንስና ቴክኖሎጂ የሶስተኛ ዓመት ተማሪ እንዲሁም ደግሞ የኢቫንጋዲ ቴክ የፉል ስታክ አፕሊኬሽን ዴቨሎፕመንት ምሩቅ የኤልኤክስ የኤአይ ፎር ክሬቲቭ ምሩቅ ነኝ ማለት ነው። አሁን ደግሞ ሌሎች ኮርሶችን ጎን ለጎን እየወሰድኩ ነው። ስለዚህ ዛሬ ግን ልነግራችሁ የፈለኩት ምንድነው በእናንተ ጥያቄ መሰረት አስቱ ላይ እንዴት ነው ወደ ሶፍትዌር ዲፓርትመንት መግባት የሚቻለው የሚለው ነው። ያው እንደምታውቁት ከሌሎች ዩኒቨርሲቲዎች ትንሽ ለየት የሚያደርገው አስቱን ምንድነው ዲፓርትመንት ሳትገቡ 3 ሴሚስተር ትማራላችሁ። የመጀመሪያው ሴሚስተር ልክ እንደመጣችሁ ማለት ነው ከአፕላይድ ገና ወደ አፕላይድ ያልገቡ ተማሪዎችም አሉ። አንድ ላይ ሆናችሁ አንድ ሴሚስተር ኮመን ኮርስ ይሰጣል። ያው እዛ ጋር አስቀምጫለሁ ኮርሶቹ ላይ። ከዛ ደግሞ ወደ ፕሪ ኢንጂነሪንግ ትገባላችሁ። በፊት በእኛ ጊዜ ያው ኮመን ኮርስ አንድ ላይ እንወስዳለን ከአፕላይድ ጋር። ከዛ በኋላ ነበር ወደ ፕሪ ኢንጂነሪንግም ወደ አፕላይድም እነሱ ናቸው የሚመድቡት ፍላጎትና ግሬድ ላይ ቤዝድ ሆነው ማለት ነው። አሁን ግን ኦሬዲ ፕሪ ኢንጂነሪንግ እና አፕላይድን እዛው መጀመሪያ ስትመርጡት አስቱን ለፈተና ስትዘጋጁ ገና ያኔ ነው የምትመርጡት። እንደዛ የሚል ነገር ሰምቻለሁ። ዌል አሪፍ ነው። ያም ሆነ ይህ ግን ዞሮ የመጀመሪያ ኮመን ኮርስ መውሰዳችሁ አይቀርም ማለት ነው። ስለዚህ ሶፍትዌር ዲፓርትመንት ለመግባት የ3 ሴሚስተር ኮሙሌቲቭ ጂፒኤያችሁ ነው የሚወስነው ማለት ነው። ያው እንደሚታወቀው ውጤት ላይ ነው ዲፔንድ የሚሆነው። ፍላጎት አለ፣ ያው ፍላጎታችሁ የሚወሰነው በውጤታችሁ ነው ማለት ነው። ስለዚህ 3ቱ ሴሚስተር ውጤት ኮሙሌቲቭ ተደምሮ ነው ወደ ሶፍትዌር ኢንጂነሪንግ እንድትገቡ የሚደረገው ማለት ነው። ከዛ ምንድነው ወጥ የሆነ ጂፒኤ የለም ማለት ከአስቱ ላይ ሶፍትዌር ኢንጂነሪንግ የሚገባው በዚህ ኮሙሌቲቭ ጂፒኤ ነው ተብሎ ወጥ የሆነ ጂፒኤ የለውም። በተማሪው ፐርፎርማንስ ላይ ነው የሚወሰነው ውጤቱ። አብዛኛው ተማሪ ሃይ ፐርፎርማንስ ካለው ማለፊያው ነጥብ ከፍ ይላል። አብዛኛው ተማሪ ዝቅ ያለ ፐርፎርማንስ ካለው ልክ እንደዛው አሁንም ውጤቱ ዝቅ ይላል ማለት ነው። ስለዚህ ዲፔንድ የሚሆነው በተማሪው ፐርፎርማንስ ላይ ነው እንጂ ወጥ የሆነ በቃ ይሄ ነው ስኬሉ የሚባል ነገር የለም እዚህኛው አስቱ ማለት ነው። እና ደግሞ ዲፓርትመንቱ ላይ ያሉትን መምህራኖች ያለውን የኮምፒውተሩን እነዛን ነገሮች እሱ ላይ ፎከስ አድርገው ነው የሚመድቡት። አሁን ለምሳሌ በእኛ ጊዜ 130 ተማሪ ነው የተቀበሉት። ከዛ በፊት 160 150 ይቀበሉ ነበር። ስለዚህ ወደ 30 ተማሪ ቀንሰዋል። ስለዚህ ያዩታል ዲፓርትመንቱ ካፓሲቲው እየታየ ነው የሚቀበሉት። አሁን ለምሳሌ ኮምፒውተር ሳይንስ እና ሶፍትዌር በዚህኛውም በእኛ ጊዜ የተቀበሉት 130 ነው። በፊት ግን እስከ 150 እስከ 160 ይቀበሉ ነበር። ስለዚህ የሚወሰነው በእነሱ ላይ ነው ማለት ነው። ዞሮ ግን ምንድነው አቬሬጅ ነው የሚያዩት። አቬሬጅ ያያሉ። የ3ቱ ሴሚስተር አቬሬጅ ተደምሮ ነው ግሬዳችሁ የሚሰላው። ከዛ በኋላ ነው ወደ ሶፍትዌር ዲፓርትመንት የሚገባው ማለት ነው። ከዛ ውጪ ምንድነው ፈተና ሊኖር ይችላል። እንደዚህ ምላችሁ እንዴት ነው? ለምሳሌ እኛ ባለፈው አመት ኤሌክስ ስኩል ላይ ያለን የመጨረሻው ሴሚስተር የኤሌክስ ስኩል ላይ የመጨረሻው ሴሚስተር ኤሌክስ ስኩል ላይ ያለን 3ኛው ሴሚስተር ላይ ማለት ነው የዲፓርትመንቱ ሄድ ነበር። የኤሌክትሪካል ስኩል ዲፓርትመንት ሄድ ነበር ለተወሰነ ጊዜ መምህራችን የነበረው ማለት ነው። እና እሱ እንደነገረ ምንድነው ምናልባት እንግዲህ በወቅቱ እያሰቡ ነበር። ያኔ አልተሳካም። አሁን ያሉትን ተማሪዎች ደግሞ አይዶን ነው ገና እንግዲህ አላወቁም። ምናልባት ፈተና ሊኖር ይችላል ማለት ነው። ፈተና ግን ካለ የሚሆነው 4 ሳብጀክቶች ሊሆን የሚችለው ማለት ነው። ፓይተን፣ ሲ++፣ ዳታ ስትራክቸር እና ማቴማቲክስ ነው ሊሆን የሚችለው። ምክንያቱም እነዚህ ናቸው ከሶፍትዌር ጋር የሚገናኙት በቀጥታም ሆነ በተዘዋዋሪ ማለት ነው። ያው
ፓይተን፣ ሲ ፕላስ ፕላስ እና ዳታ ስትራክቸር ፋንዳሜንታል ነገሮች ናቸው። እነዚህን ደግሞ ሁሉም ተማሪ የሚማራቸው ነገሮች ናቸው። ለምሳሌ ፈርስት ይር ላይ ፓይተን፣ ሰከንድ ይር ላይ ሲ ፕላስ ፕላስ ፈርስት ሴሚስቴር ላይ ፓይተን፣ ሰከንድ ሴሚስቴር ላይ ሲ ፕላስ ፕላስ፣ እንደገና ሰርድ ሴሚስቴር ወይም ደግሞ ሰከንድ ይር ፈርስት ሴሚስቴር ላይ ዳታ ስትራክቸርን ይማራል ማንኛውም ተማሪ። ስለዚህ ሊፈትኑ የሚችሉት ሜቢ እነዚህን ማቴማቲክስም እንደዛው እስከ አፕላይድ 3 ነው። ማንኛውም ተማሪ እስከ አፕላይድ 3 ይማራል። ኤሌክስ ስኩል የገባ ተማሪ ወደ ዲፓርትመንት ከመበተኑ በፊት ማለት ነው። ስለዚህ ፈተናም ከሆነ የሚሆነው ይሄ ነው የሚሆነው ማለት ነው። ስለዚህ ያው ሶፍትዌር ዲፓርትመንት ለመግባት ከመጀመሪያው አመት ጀምሮ ፎከስ አድርጎ መስራት ነው የሚያስፈልገው። ያ ነው የሚያስተማምነው ማለት ነው። ምክንያቱም ግሬዳቸው ዲፔንድ የሚሆነው በተማሪው ፐርፎርማንስ ላይ ስለሆነ ፈተናም የሚፈትኑ ከሆነ ዞሮ ዞሮ ከዚህ ከአራቱ ሳብጀክት አይወጡም። ይሄ ደግሞ አራቱ ሳብጀክት ዋና ነገር ነው። በቃ ሶፍትዌር መግባት ለሚፈልግ ሰው ፋንዳሜንታል ስለሆነ ዞሮ ዞሮ ይጠቅመዋል እንደማለት ነው። ሌላ ነገር ምንድነው? ሶፍትዌር እና ሲኤስሲ መግባት ለሚፈልግ ተማሪ ዳታ ስትራክቸር ማተር ያደርጋል። ዳታ ስትራክቸር ማለፍ አለባችሁ ሰርድ ሴሚስቴር ላይ ማለትም ኤሌክስ ስኩል ላይ ያላችሁ ሰከንድ ይር ፈርስት ሴሚስቴር ላይ ዳታ ስትራክቸር ውጤታችሁ ማለፍ አለባችሁ። እሱም ከፍ ያለ ውጤት ማምጣት አለባችሁ ወደዛ የምትገቡ እሱ ማተር ስለሚያደርግ ማለት ነው። ከዛ ውጭ ሌሎቹ ኩሙሌቲቭ ነው ማተር የሚያደርገው እና ትንሽ ጠንከር የሚለው ምንድነው? ኤሌክስ ስኩል ላይ ነው። በቃ ኤሌክስ ስኩል ላይ ፋንዳሜንታል እና ኤሌክትሮኒክ ሰርኪዩት የሚባሉ ኮርሶች አሉ። እነዛ ላይ በደንብ ፎከስ አድርጎ የሰራ ተማሪ እና ፈርስት ይር ላይ ይሰራሉ ውጤቶቹ ፎከስ አድርጎ የሰራ ተማሪ ያው ሶፍትዌር ዲፓርትመንት መግባት ይችላል። ሌላ ሶፍትዌር ዲፓርትመንት ካልገቡ ሶፍትዌር ኢንጂነሪንግ መማር አይቻልም ወይ ማወቅ አይቻልም ወይ? እሱን ደግሞ በሚቀጥለው ይዤላችሁ እመጣለሁ። እንደኔ እድለኛ ከሆናችሁ ደግሞ ወደ ኢቫንጋዲ ቴክ እንደነዚህ አይነቶቹ ጋር ብትገቡ ፉል ስታክ አፕሊኬሽን ዲቨሎፐር መሆን ትችላላችሁ። በነገራችን ላይ ያው እያስተዋወቅኩ አይደለም ኢቫንጋዲ ቴክን፣ ግን በጣም አሪፍ ነው። ባለፈው ሪሰርች እየሰራው ነበረ። ምናልባት ሃርቫርድ ላይ ስሙ ጠፋብኝ የሚሰጥ አለ። ልክ ተመሳሳይ ነው ኮርሳቸው፣ በጣም ብዙ $1000 ነው። እኛ ግን እዚህ ያው ኢቫንጋዲ ፍሪ ነው የምናገኘው። እንትኖች አሉ፣ አፕሊኬሽኖች አሉ ማለት ስኮላርሺፖች አሉና በደንብ አድርጋችሁ ስኮላርሺፕን አስተካክላችሁ መጻፍ ትችላላችሁ። እና ቴሌግራም ላይ እየተሸጠ ነው እያየው ነበር። እስከ 7000 ብር ይሸጣል እና ቢያንስ አክሰሱን ማግኘት ትችላላችሁ። በደንብ አፕሊኬሽናችሁን አሬንጅ አድርጋችሁ ከጻፋችሁ ለኢቫንጋዲ ቡት ካምፕ ፍሪውን አክሰስ ማድረግ ትችላላችሁ። ኮርሶቹን 7000 ብር በቴሌግራም የምትገዙትን እናንተ በነፃ አክሰስ ማድረግ ትችላላችሁ እና እሱ አለ። ከዛ በተረፈ በሚቀጥለው ቪዲዮ ግን ተመልሼ ስመጣ ምንድነው የምናደርገው ማለት ነው። ለ4 ወር የቆየ ሪሰርች እየሰራው ነበር። ለ4 ወር የቆየ ሪሰርች እየሰራው ነበር እና እሱ ሪሰርች ነው የሚመጣው። ያው ሚስጥር ነው የሚሆነው ሪሰርቹ። ከዛ በተረፈ ሰብስክራይብ አድርጉ የዩቲዩብ ቻናል፣ ምክንያቱም አሁን ፓይተን ፉል ኮርስ እያዘጋጀው ነው። ስለዚህ ሰብስክራይብ አድርጉ። ከዛ ደግሞ ፉል ስታክ እኔ ተማርኩትን ዝግጁ ነኝ አሪፍ በሆነ አጠር ባለሽ መልኩ ለማቅረብ ማለት ነው። ፉል ስታክ አፕሊኬሽን ዴቨሎፕመንት ፉል ኮርስ ማለት ነው። እና ደግሞ የተለያዩ ኤአይዎችን ማቀርብበት ቻናል ይሆናል ማለት ነው። ያው እንደምታውቁት የኤአይ ኮርስ ከኤሌክስ የወሰድኩት ስላለ እሱንም አድርጌ የተለያዩ ሪሰርቾችን የምንሰራው እንዴት አድርጋችሁ ኤአይ ተጠቅማችሁ ፐርፎርማንሳችሁ መጨመር እንደምትችሉ በተለይ የዩኒቨርሲቲ ተማሪዎችን ልረዳችሁ ነው ማለት ነው ዋናው ፍላጎት። እኔም ዩኒቨርሲቲ ተማሪ ነኝ፣ ያው ታውቁታላችሁ። አሁን ያለሁት የት ነው? እና ሰብስክራይብ ሼር በማድረግ እንድትተባበሩኝ በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ